መተናል ባበደ ታሪክ እቺ ከባድ ሴት ነች። ሰዎችን ለሀብታቸው ብላ ትገላለች። አንድ ቀን ሆስፒታል ውስጥ አንድ በጣም ትልቅ የሆነ ሴትዮን ትገላቸዋለች። በአጋጣሚ ሆኖ ግን ስገላቸው እየሳቀች ነው። ሰዎች ግን እሷ ማን እንደሆነች እንኳን አያውቁም። ሰው ቤት ትገባለች፣ ትቀጠራለች። አሁን ታርጌቷ ደግሞ ሌላ ቤት ይሆናል፣ ሙሉ ቤተሰብ ያላቸው ጋር። እዛው ገብታ የልጆች አሳዳጊ ለመሆን ትፈልግና ልጆችን ትንከባከባለች። ቀጣይ ታርጌት እነሱ ነው። አባትየው በጣም ቆንጆ ነው፣ ኑሯቸው ደስ ይላል። አተኩራ ታያቸዋለች። ለማጥመድ ነው ሐሳቧ። አጋጣሚ ሆኖ ክራንች ሲወድቅበት ከስር ገብታ ትፈታበትና ልጁ እንዲወድቅ ታደርጋለች። እናትየዋ ወዲያውኑ ወደ የግል ዶክተራቸው ጋር ትደውልና ክራንች ሌላ እንዲመጣለት ታዛለች። ምንድን ሆነሽ ነው? ልጁን መጠንቀቅ ነበረብሽ ትላታለች። በጣም ትቆጣትና ስለተናገረች ልጁ ጥፋቱ የኔ ነው ይላታል። በዛ ምሽት እናትየዋ ሄዳ ለሷ ይቅርታ ጠይቃታለች። የኔ ችግር ስላለው ነው እንጂ የልጁ አይደለም ትላለች። በዛው በቀን በሚቀጥለው ዶክተሯ ትመጣና ክራንቹን ይዛ አመሰግናለሁ እኛ ነን፣ ግን ልጁ እርግጠኛ ነኝ ክራንቹ ወድቆበት ሳይሆን ተፈቶበት ነው ብላ በምን የሚያስረዳ ነገር ሰታት ይሄን ክራንች ተጠንቀቂ ከሆነ ግን እዚህ ቤት ውስጥ የሚሆነውን ነገር አውቄዋለሁ ስትላት ይደብራታል። ሰው እንዲያቀላት አፈልግም። ወዲያውኑ ዶክተሯ ቤት ሄድና ሴትዮዋ ጋር እጇ ላይ ግላቭ አድርጋ ወደ ሌላ ነገር ልታረጋት ትፈልጋለች።